ብዙዎች በጣም የሚቸገሩበት ነገር ቢኖር አሁንና ወደፊት ላይ በጣም ምርጥ ዲፓርትመንቶችን ማወቅ ነው። በአሁን ሰዓትም በጣም ምርጥ የሆኑ 10 የናቹራል ሳይንስ ዲፓርትመንቶች ትክክለኛ መረጃ ማግኘት ነው። ስለዚህም በእውነት ለእናንተ በጣም ምርጥ አሁን ላይ ብትቀላቀሏቸው ከዓመታት በኋላ በጣም የምታተርፉባቸው ምርጥ 10 ዲፓርትመንቶችን ዛሬ እንመለከታቸዋለን። ሰላም የተወደዳችሁ የኢትዮ ዩኒክ ቲቶሪያል ቤተሰቦች እንደምን አላችሁ? እስካሁን ልምረጥ ብላችሁ እያሰባችሁ ነው? የወደፊት ህይወታችሁን ምን ለማድረግ አቅዳችኋል? ኮሜንት ላይ አሳውቁን። በተለይ ናቹራል ሳይንስ ዲፓርትመንት ተማሪዎች ከብዙ ምርጫዎች ውስጥ እኛ እናንተም ብመርጡ ታተርፉበታላችሁ ብለን የምናስባቸውን ምርጥ 10 የናቹራል ሳይንስ ዲፓርትመንቶች አሁን እንገልጽላችኋለን። ይህን ቪዲዮ ከመጀመራችሁ በፊት እስካሁን ይህ የዩቲዩብ ቻናል ያልተቀላቀላችሁ ተማሪዎች ዩቲዩብ ላይ እንደዚህ አይነት ትምህርታዊ መረጃዎችን ለመከታተል የምትመጡ ከሆነ ይህን ቻናል በመቀላቀል ቤተሰብ እንድትሆኑ ስል እገልጻለሁ። ሰብስክራይብ በማድረግ እኛንም ማበርታት ትችላላችሁ። እስከ ቪዲዮ መጨረሻ መልካም ቆይታ። አስረኛ ላይ ነርሲንግን ነው የምንመለከተው። በኢትዮጵያ ውስጥ አሁን ላይ በ10ኛ ደረጃ ምርጥ ከሚባሉ ዘርፎች አንዱ ነው። ለምን ካላችሁን የምትወስዱት ዲግሪ ኢንተርናሽናል ዲግሪ ስለሆነ በተጨማሪም በውጭና በሀገር ውስጥ የስራ እድል ስለሚገኝበት ትምህርቱን ተምሮ ለመጨረስም 4 ዓመት ብቻ ስለሚፈጅ ይህ የህክምና ዘርፍ ከሌሎቹ የህክምና ዘርፎች ለየት ባለ መልኩ ምርጥ ከሚባሉ ዲፓርትመንቶች ውስጥ አንዱ ነው። ምክንያቱም ብዙ የስራ ኦፖርቹኒቲዎችን እንዳልኳችሁ ከሀገር ውስጥም ከውጭም በተለያዩ አካባቢዎች ላይ ስለሚገኙበት ይህንን ዲፓርትመንት ብትቀላቀሉ በጣም ተጠቃሚ ነው የምትሆኑት ስል እገልጻለሁ። በ9ኛ ደረጃ የምናገኘው አይስ አሁን ላይና የወደፊት የባንኪንግ እና የዲጂታል ኢኮኖሚን ተረካቢ በመባል የሚታወቀው ምርጥ ዲፓርትመንት ኢንፎርሜሽን ሲስተም። ይህ ኢንፎርማቲክስ ዲፓርትመንት ትኩረቱ በቴክኖሎጂ እና በቢዝነስ መካከል እንደ ድልድይ ሆኖ ማገልገል ነው። አይስ ተምሮ ለመጨረስ 4 ዓመት ብቻ ሲወስድ በውስጡም ኢንፎርማቲክስ ዲፓርትመንቶች ውስብስብ ነገር የሌለበት ሲሆን በዚህም ዲፓርትመንት የተመረቀ ሰው እንደ ፋይናንስ፣ ሎጂስቲክ፣ ባንክ እና በቴክኖሎጂ ውስጥ በከፍተኛ ደሞዝ ተቀጥሮ መስራት ይችላል። 8ኛ ሂውማን ኒትሪሽን። ይህ የአዘር ናቹራል ሳይንስ ዲፓርትመንት ብዙ ተማሪዎች ያለቁበት ግን በጣም ኢትዮጵያ ውስጥ አዋሽ ከሚባሉ ዲፓርትመንቶች ሲሆን ይህ ዲፓርትመንት ትኩረት አድርጎ የሚያጠናው ስለ ስነ ምግብ ነው። በግልና በመንግስት ተቀጥሮ ለመስራትም የሚጋብዝ ዲፓርትመንት ሲሆን ትምህርቱን ተምሮ ለመጨረስ 4 ዓመትን ይፈጃል። እንደ ጂም ቤት የምግብ አማካሪ በመሆን መስራት ይቻላል። በተጨማሪም በኤንጂኦ ውስጥ በትልቅ ተከፋይነት መስራት ይቻላል። እንዲሁም በግል ተቋማት ላይ መስራት ይቻላል። በተጨማሪም ደግሞ በመንግስት የጤና ተቋማቶች ላይም ተቀጥሮ መስራት ይቻላል። 7ኛ ደረጃ አሪፍ የሚባለው ዲፓርትመንት ሜዲካል ራዲዮሎጂ ቴክኖሎጂ ሲሆን በአሁን ሰዓትና በወደፊት በጣም አዋጭ የአዘር ሄልዝ ዲፓርትመንት ሲሆን ትምህርቱ ተምሮ ለመጨረስ 4 ዓመትን ይፈጃል። ብዙዎች የኢትዮጵያ ፍሬሽማን ተማሪዎች በጣም ተመራጭ ስለሆነ ኮምፒቲሽን የሚጠይቅ ዲፓርትመንት ነው። ትኩረት አድርጎ የሚያጠናውም የቴክኖሎጂውን ዘርፍ ከጤና ጋር በማቆራኘት ትክክለኛና ታማኝ መረጃ ለዶክተሮች መስጠት ነው። ይህ ፊልድ በዲግሪ ደረጃ መሰጠት የጀመረው በቅርብ ዓመታት ስለሆነ በጣም ተፈላጊ እንዲሁም በግል ከፍተኛ ተከፋይ አድርጎ ሊያሰራ የሚችል ዲፓርትመንት። በ6ኛ ደረጃ የምናስቀምጠው አርክቴክቸር ወይም ስነ ህንፃ ትምህርት ነው። ይህ ትምህርት ብዙ ሰዎች ያተረፉበት እንዲሁም ብዙ ተማሪዎች ስራ የለውም ብለው የሚያማርሩበት የስነ ህንፃ ዲፓርትመንት የሚያለፋ ምርጥ ከሚባሉ የኢትዮጵያ ዲፓርትመንቶች ውስጥ አንዱ ሲሆን ትምህርቱን ተምሮ ለመጨረስ 5 ዓመት ሲፈጅ ትንሽ ትምህርቱ ጫና ስላለው ጠንከር ያለ ተማሪዎች ብገቡበት ብለን ሰጀስት የምናደርገው ፊልድ ነው። ይህ ዲፓርትመንት እንግዲህ የስራ እድል አለው። ምክንያቱም ግራፊክስ ዲዛይን በውስጡ ብዙ ነገሮችን የያዘ ነገር ስለሆነ እንዲሁም የኢትዮጵያ ልማት አሁንም የሚቆም ስላልሆነ የእናንተ ጥረትና አሪፍ ግሬድ ካላችሁ ስራም ተቀጥሮ እንዲሁም በግልም ለመስራት የሚያመቻች ምርጥ ዲፓርትመንት ከሚባሉት ውስጥ በ6ኛ ደረጃ ላይ ተቀምጠዋል። በ5ኛ ደረጃ የምንመለከተው ዲፓርትመንት አግሮ ኢኮኖሚክስ። ይህ ዲፓርትመንት ከፊት ያለው ታይትል ብቻ በማየት ችላ የሚባል እና የሚናቅ ቢሆንም አዘር ናቹራል ሳይንስ ውስጥ በጣም ምርጥ ከሚባሉ ዲፓርትመንቶች ውስጥ አንዱ ነው።
ዲፓርትመንቱም ተምሮ ለመጨረስ 4 ዓመት ብቻ የሚፈጅ ሲሆን በውስጡም የምትወስዷቸው ኮርሶች ስለ ፕሮዳክሽን፣ ማኒፋክቸር፣ አካውንቲንግ፣ ኢኮኖሚክስ፣ ቢዝነስ ናቸው። ብቻ ምን አለፋችሁ እንዳለ የምትማሩት ነገር አንድን ፕሮዳክት እና ቢዝነስ አይዲያ ወደ ማርኬት ማስገባት እንዴት እንደሚቻል ነው። በዚህ ዲፓርትመንት ውስጥ የተመረቀ ሰው በኤንጂኦ እንዲሁም በግልና በመንግስት የተለያዩ አግሮ ነክ ካምፓኒ ውስጥ እንዲሁም በባንክ ውስጥ ተቀጥሮ መስራት ይቻላል። በባንክ ውስጥ ሲባል አዲስ ሊመስላችሁ ይችላል፣ ግን የኢትዮጵያ ባንኮች ስራ ሲያወጡ አግሮ ኢኮኖሚክስን እንደ አንድ ዲፓርትመንት አክሴፕት አድርገውት በባንክ ውስጥ እንደ ባንክ እንደ አካውንታንት ተቀጥሮ መስራት ይቻላል። አራተኛ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ። ይህ የኤሌክትሪካል ምህንድስናና የኮምፒውተር ምህንድስና ዲጂታል ሲስተሞችን በማጣመር ሃርድዌር፣ ሶፍትዌር፣ ኃይልን እንዲሁም አውቶሜሽንን የተባሉ ዘርፎችን በአንድ ላይ በማጣመር የራሳችሁን ገቢ እንዲሁም ተቀጥሮ በመስራት ገቢ ለማግኘት የሚጋብዝ ዲፓርትመንት ነው። ይህ ፊልድ ተምሮ ለመጨረስ 5 ዓመትን የሚፈጅ ሲሆን 4ኛ ዓመት ላይ በአራት ይከፈላል። እነዚህም በአራት የሚከፈልባቸው ስትሪሞች ኮሚኒኬሽን፣ ፓወር፣ ኮንትሮል እንዲሁም ኮምፒውተር ኢንጂነሪንግ በመባል ይከፈላሉ። ኮሚኒኬሽን ቴሌኮም ላይ ለመስራት በጣም የሚጋብዝ ሲሆን ቴሌና ሳፋሪኮም ላይ ለመስራት የሚያስችል ነው። ፓወር ደግሞ በተለያዩ የኢትዮጵያ የፓወር ወይም የኃይል ተቋማት ላይ ለመስራት የሚያገለግል ሲሆን ኮምፒውተር ኢንጂነሪንግ ደግሞ ወደ ኮምፒውተሩ ሞር ዴቨሎፕ ለማድረግ በኢንጂነሪንግ ኮምፒውተር ኢንጂነር ለመሆን የሚጋብዝ። ሶስተኛ ፋርማሲ በጣም ተወዳጅና ከፍተኛ ተጽዕኖ ፈጣሪ ከሚባሉ የኢትዮጵያ ዲፓርትመንቶች አንዱ ሲሆን ይህ ዲፓርትመንት መመረጥ ያለበት በጣም ምርጥና አስፈላጊ ዲፓርትመንት ነው። በመንግስትም ወይም በግልም ተቀጥሮ ለመስራት የሚያመች ምርጥ ዲፓርትመንት ሲሆን እንደ አንድ የፋርማሲ ዲግሪ ያለው ተመራቂ ሆስፒታል ውስጥ ተቀጥሮ እየሰራ እንዲሁም በውጪ ላይሰንሱን በማከራየት በሁለት አይነት መንገድ ተጠቃሚ መሆን ይቻላል። እንዲሁም የራሱ ከፍቶ ለመስራት የሚያስችል የጤና ቢዝነስ በመባል የሚታወቅ ምርጥ ዲፓርትመንት ስለሆነ ብትቀላቀሉ ታተርፉበታላችሁ። ሁለተኛ ሜዲሲን እና ዴንታል ሜዲሲን አሁን ላይም ወደፊትም በብዙዎች የሚመረጠውና ምርጥ ሆኖ የሚቀጥለው ብዬ የማስበው ዲፓርትመንት እነዚህ ሁለት ዲፓርትመንቶች ናቸው። ምክንያቱም እነዚህ ዲፓርትመንቶች የጤናውን ዘርፍ መቼም የማይላቀቅ ከሰው ልጅ ጋር ሁሌም የሚኖር የጤና ዘርፍ ስለሆነ አሁን ላይ በሀገራችን የምንሰማው ትንሽ የጤና ዘርፍ የክፍያ ሲስተም ትንሽ የተጎዳ ቢሆንም ግን ስፔሻላይዝድ አድርጎ የተማረ ሰው በጣም እያተረፈበትና እያገኘባቸው ከሚገኙባቸው ዲፓርትመንቶች መካከል ሜዲሲን እና ዴንታል ሜዲሲን ነው። እነዚህ ዲፓርትመንቶች ትንሽ ጫና እና ስትረስ መቋቋም የሚችል ተማሪ ቢገባባቸው ብለን የምንመርጣቸው ዲፓርትመንቶች ሲሆኑ እነዚህ ዲፓርትመንቶችን የተማረ አንድ ተማሪ በግሉ ለመስራት የሚያስችለው አቅም ላይ ከደረሰ በጣም ተከፋይና ተጠቃሚ ስለሚችል እነዚህን ዲፓርትመንቶች ብትቀላቀሉ አትራፊ ትሆናላችሁም፣ የሰውን ህይወትም ታተርፉበታላችሁ፣ ገንዘብም ታገኙበታላችሁ። ስለዚህ ኢትዮጵያ ውስጥ ምን ጊዜም ሜዲሲን ሁሌ እንደቀጠለ ነው። የብዙዎች የልጅነት ህልም ነው። ስለዚህ ብትቀላቀሉበት አሪፍ ነው ብለን ሰጀስት እናደርጋለን። በአንደኛ ደረጃ ላይ ያስቀመጥናቸው ኮምፒውተር ሳይንስ እና ሶፍትዌር ኢንጂነሪንግን ናቸው። ዛሬም ወደፊትም በኢትዮጵያ እያደጉ ካሉ ዲፓርትመንቶችና አቅማቸውን እያሳዩ ካሉ ዲፓርትመንቶች በስራ ዘርፉ ላይ ኮምፒውተር ሳይንስ እና ሶፍትዌር ኢንጂነሪንግ ናቸው። እነዚህ የቴክኖሎጂ ዲፓርትመንቶች መንግስታዊ እና መንግስታዊ ያልሆኑ ድርጅቶች ላይ እንዲሁም በጣም ወደ ቴክኖሎጂ የቀረቡ ነክ ማንኛውም አይነት ነገሮች ላይ የመስራት የሚያስችል አቅም ያላቸው ምርጥና ተፈላጊ ዲፓርትመንቶች ሲሆኑ እንዲሁም በጣም የገቢ ምንጭ ማስገኛ ስራዎች ናቸው። እነዚህም የተማረ ተማሪ የሚሰራው ስራ ወደ ቴክኖሎጂ፣ ወደ ሳይበር ሴኩሪቲ፣ ወደ ኤአይ እንዲሁም የተለያዩ የፍሪላንስ ስራዎችን በመስራት ራሱን አፕግሬድ በማድረግ በግሉም መስራት ይችላል፣ በመንግስትም ተቀጥሮ መስራት ይችላል። ከነዚህ መስራት ከሚችላቸው ውስጥ
ዌብ ዴቨሎፕመንት፣ አፕሊኬሽን ዴቨሎፕመንት፣ ሶፍትዌር ዴቨሎፕመንት፣ ዳታ አናላይሲስ፣ ሳይበር ሴኩሪቲ ናቸው። እንዲሁም ይህን ዲፓርትመንት ያጠናቀቀ ተማሪ ዘመኑ ሁል ጊዜ የቴክኖሎጂ ስለሆነ ራሱን አፕግሬድ በማድረግ የተለያዩ ቦታዎች ላይ ተመራጭና ተፈላጊ መሆን ይችላል። ይህን ቪዲዮ ያዘጋጀነው አሁን ላይ በሚገኙ ስታተሶች ስለሆነ ይህን ቪዲዮ እንደሚጠቅማችሁ አልጠራጠርም። እስከ ቪዲዮ መጨረሻ ለተከታተላችሁን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልን።